ነገር በእኔ ደርሶ ጭራሽ የምጠለው ሶሻል ሚዲያ ላይ እንደወጣ አደረገችን። ጭራሽ ዛቻ እንዴ! ፓስፖርት ይሻለኝ ምንሻለኝ ምንም አታመጪም ውጪ እና ሂጂና ክሰሽኝ። ሀቡ ጋር ምን መድረስ አልፈልግም። እንደውም ጠዋት የላኩላት ቮይስ ማለት ነው ትላንትና ስትመሰገኝ ነበር። ዛሬ መካሰስ አልፈልግም። 2000 ድራሙን አስገቢልኝ። አላቅሽም አታቂኝም አልኳት። ሂጂና ክሰሽኝ አለች። ይሄ እንግዲህ እሺ እኔ እስካሁን 4 ወር ሙሉ ታግሻት ብሬን እንኳን ለመቀበል እኔም ባይስ ሳምንት ሆኖታል ማልቀስ ከጀመርኩኝ። ሀቡ እኔ መድኃኒቴን መግዛት አቅቶኛል። ያለ አይዲ መድኃኒት አይሸጥም። ይህን ሁሉ ችግሬን ነግሬያት በጣም ከባድ ነው። አይዞሽ አሁን 2000 ድርሃም ነው እሷ ጋር የቀረሽ። አሁን ቀራሞን በቃ ቀራሞን እኮ አምኛለሁ። በቃ የኛ ችግር አይደለም ተብዬ ይሁን ብዬ ለፈጣሪ ሰጥቼ 4000 ድርሃሙን ከፍዬ ድጋሜ ለማሰራት ሰውየውን እየሰራው ሰጣለው አይዲውን ብቻ ስራልኝ ብዬ ለመንኩት። እሱም ቢሆን የተወሰነ ነገር ይፈልጋል። ገባሽ አይደለ? የሰው ልጅ ነው። በአሁን ሰዓት ማንንም አያምንም። ቢያንስ 4000 ምናምን ብር ስጭኝ አለኝ። እሺ አልኩት። ግን እሷ ጋር ያለው በአሁኑ ወር ደግሞ አልሰራውም። ሰዎቹ የሉም ነበረ። እኔ ብሬን ትስጠኝ። እኔ ምንም አልፈልግም። በቃ ቀራሜን ራሴ እወጣዋለሁ። በእነሱ ችግር ነው እዚህ ውስጥ የገቡት። ግን ይህንንማ ምን አይፈልጉም። ሀቡ ስማርቷን እኔ አልፈልግማ። የድምፅ ቅጂውን እዚህ ጋር እንድትከፍተው እኔ አልፈልግም። ስክሪን ሪከርድ ይደረጋል። ሰው ታውቃለህ አይደለ? አንድ ስህተት ነው ከሰው የሚፈልገው እና አልፈልግም እንደዛ እንዲደረግ እኔ። ኦኬ ለዛ ነው ችግር የለውም። ለእኔ አሁን ቁጥርሽን ላኪልኝና ለእኔ በውስጥ ማስረጃዎችሽን ልከሽልኝ እኔ እጠይቅልሻለሁ። በውስጥ እንጨርሰዋለን። ችግር የለውም። እሺ ሀቡዬ ለማለት በእርግጠኝነት ይሄ እልህ ነው እንጂ እኔ በጸባይ ለምኜ አሰጥሻለሁ ገንዘብሽን። አታስቢ፣ ችግር የለም። እሺ አይዞሽ። ፈጣሪ ደግሞ ጨርሶ ይማርሽ። ምንም አይነት ስም አልጠራሽም አንቺ እዚህ ጋር። ስለዚህ ምንም አናምንም። አመንሽ አላመንሽ ባናትሽ ተተከይ። አንቺ አመንሽ አላመንሽ 2000 ድርሃሙን ትሰጫታለሽ። አመንሽ አላመንሽ ማነሽ ምንድነሽ ምን ታመጫለሽ? አመንሽ አናምንም። ገደል ግቢው ካላመንሽ። እሺ ውዴ አንቺ ቁጥርሽን ላኪልኝ ለኔ በውስጥ ልኪልኝና እኔ በውስጥ አናግሬ ገንዘብሽ ይመለስልሻል። አታስቢ። ፈጣሪ አንቺን ጨርሶ ይማርሽ፣ ያሳካልሽና ወረቀትሽ ህይወትሽ ይስተካከልልሽ። አይዞሽ። አሚን አሚን። ሀቡዬ በጣም እኔ ደከመኝ ታውቂያለሽ። በቃ እንደዚህ የምሰበርም ልጅ አይደለሁም። እኔ መድኃኒቴንም እየወሰድኩ በጣም ብዙ አመት ነው። ራሴን በጣም ብዙ ነገር ሞክሬያለሁ፣ ግን ማልቀስ አልፈልግም ነበር። ግን ትቼው ነበረ። እኔም እንደ ስራዬ አለ ቦይስ፣ እኔም እንደ ስራዬ አንቺም እንደ ስራሽ ምናምን ብዬ ጠዋት ዘግቼው አክስቴ እንደውም ታዩ ነገ ሰርተሽ ታገኘዋለሽ አለችኝ። ግን ለምን እኔው ተበድዬ ነው እየተዛተብኝ። ለዛ ብዬ ነው እና አመሰግናለሁ ሀቡዬ። አይዞሽ ያልፋል። ሁሉም ነገር አላፊ ነው እዚህ ምድር ላይ። ህመምሽ ያልፋል። የማያልፈው ሞት ብቻ ነው። የሰው ልጅ ከሞተ ብቻ ነው የማያልፈው። እውነት ነው። የሰው ልጅ በህይወት ካለ ሁሉም ነገር ያልፋል እና ያው ሰዎች ስንሆን ጥሩም ጎናለን መጥፎም ጎናለን እና አንዳንዴ ሰዎች ጥሩ ጎናቸው ከበዛ መጥፎ ጎናቸውን ኢትስ ኦኬ ብለን ማለፍ ነው ያለብን። ከሆነ ሁሉ ነገራቸው ነው ሰዎችን መቀበል ያለብን። ኦኬ እና ያልፋል፣ ምንም ችግር የለም። እሺ ሀቡዬ ለማለት ቁጥሬ ያው መስዬን አስገባውልሽ። ለመስዬ ቁጥርሽ ላኪልኝ። አሁን እኔ ዋትስአፕ ላይ ሀቢባ ነኝ እልሻለሁ። እሺ ሀቡዬ። እሺ ቡዬ የአሁኗን ልጅ ቁጥር ልክልሻለሁ እንዳትረሺ። ቁጥሩ ስለማይበዛ አማን እኮ አንቺ ከስም ጋርና ከጉዳይ ልክ እንደ ሶፊ ልክልሻለሁ። በዚህ ጉዳይ ነው ብላሽ ከሌ በማንኛውም ሰዓት ሳይሆን እንደ ግራ እንዳይገባኝ ሶፊ ስትክልኝ የከሌ አሁን አንቺ ኤልሲ ታነሽ ለምሳሌ ኤልሲ ከነ ጉዳዩ ብታረጊልኝ አሁን ግን እንዳይጠፋኝ ያው ቶሎ ማለት ነው። መስኪ አንዴ ፎሎ መልሽልኝ። መስኪ ፎሎ መልሽ ጉዳዩን ጨምር። ሰላም ኤልሲ ሀቢባ ነኝ። የሀብታሙን ያልሽው የሽማግሌው ልጅ እንዳናገርልሽ የምትፈልጊውም በቦታሽ ጉዳይ ወይ ሶሪ ሳልከው ደለትኩት። ለካኔ ሚዲያ ማገናኘት ለካኔ ያላናገርላትም። ኦኬ
ሜምበር ሁኑ ውዶቼ፣ ኮፕሊንክ አድርጎ። ሰላም ኤልሲ፣ የምትፈልጊውን ሚዲያ ምረጭና ንገሪኝ፣ እንልክልሻለሁ። ከሶስቱ ከነገርኩሽ የምትፈልጊውን መቃም የምትፈልጊበትን ሚዲያ ዩሃ ሚዲያም ሆነ እግረኛው ወይንም ኢትዮ ኢንፎ አንተቋረጠም ኢንፎ ምረጪና አስበሽ ላኪልኝና እልክልሻለሁ። ሀቢባናት ለክልችልኝ ብለሽ አውሪያቸው ያቀርቡሻል። እንዳይጠፋኝ አቡ ደርሶሻል ቁጥሩ የማን የሊቢያዋ ቅድም የገባችው ጆርዳን ማን ነበር ስሟ? ኢሊን አይደል? ስሙን አልጻፈችልኝም። ኢሊን እኔ አስታውሰው አውቃ እንዲ ዋን ሰከንድ ሳይመን ሰላም ኢሊን ሀቢባ ነኝ። ፓስፖርት ኮፒሽን እና ሎኬሽን ስላክልኝ። እሺ ኦኬ ሳይመን ከስሬ ይቅርታ ከስሬ ጻፍኩልሽ ነው ሶሪ ብዬ ከላይ ተሳስቻለሁ። እሺ ማሪ መሲ ዋትሳፕ ያለው ነው። እሺ እንፈልገው። አዎ የዋትሳፕ ቁጥሬን የላኩላት የዋትሳፕ ነው። ማርያምን እኔ ተስፋ ቆርጫለሁ፣ ጸልዩልኝ እባካችሁ። በፈጣሪ ተስፋ አይቆርጥም። ማርያምን እያልሽ እንዴት በማርያም ተስፋ ትቆርጫለሽ? በስሟ እየማልሽ አይደል? ስለዚህ በፈጣሪ ለኢትዮጵያ ነው የምታግዘው፣ ለአሜሪካ ነው አላግዝም። ኢትዮጵያ እንደ ኢትዮጵያዊነቴ ለአሜሪካ ነው የሚያግዘው ነው። ላይክ ኢትዮጵያ ምናምን ዘምታውን ለምሳሌ ኢትዮጵያ ላይ ካልታጠቀ ሰው ጋር ሾላም በጀት መደብደብ ቢኖርብህ አሁን ደብደባል። ለምን አይደበደብም? አመዷን ነው ቡና። ለዚህ ነው የነጮችን ፓስፖርት ይዛችሁ በኢትዮጵያ ፖለቲካ ውስጥ ኢንቮልቭ አታድርጉ፣ አንፈልጋችሁም፣ አስተያየት አትስጡ የምንላችሁ ለዛ ነው። እንደዚህ የቁርጥ ቀን ሲመጣ ዳቦ ወደ ሰጣችሁ ሀገር እንደምትሄዱ ስለምናውቅ ማለት ነው። እንግዲህ ሊትራሊ ሰውዬ ተጠየቀ። ምን ተባለ? በኢትዮጵያና አሜሪካ ላይክ ጦር ቢገጥሙ ለማን ትሆናለህ ነው። አርሚ ነው ወይም ደግሞ የአሜሪካ ወታደር ነው እና ለአሜሪካንም ሆኖ ኢትዮጵያን ወጋለሁ አለ። ቃል በቃል ነው እንደዛ ያለው ማለት ነው። እና በሚያናድድ መልኩ ነው ደግሞ የተናገረው። በቃ ዳቦ ወደ ሰጣችሁ የምትሄዱ ከሆነ በማንኛውም ጊዜ ኢትዮጵያ ላይ የሚመጡ ችግሮች ላይ አስተያየት አትስጡ። እኛውንን የምንገደለው፣ እኛውንን የምንሞተው፣ የምንጣላው እኛንን፣ አይመለከታችሁም እናንተን ማለት ነው። ፓስፖርት ወስዳችኋል፣ የዛ ሀገር ዜጋ ሆናችኋል፣ ዳቧችሁን መርጣችኋል። ቀጥታ እዛው ዳቧችሁን ነው መብላት ያለባችሁ እንጂ ሲጀመር እኮ ደህ ሆናችሁ ድህነታችሁ ነው ሀገር ያሰደዳችሁ። ሲጀመር የያዛችሁትን ፓስፖርት ደግሞ የኔቲቭ ፓስፖርት አይደለም፣ ሁለተኛ ዜጋ ሆናችሁ ነው የምትኖሩት። መጀመሪያ የመጣችሁበት ሀገር ይሆንና ከዛ ቀጥሎ የሄዳችሁበት ሀገር ስም ነው እንጂ የሚሆነው ልክ እንደ ኔቲቮች ኦሪጂናል ፓስፖርት አይደለም ያላችሁት። ይሄ ደግሞ ሁሉም የሚያውቀው ነው ማለት ነው። እና መዋጋት ያለባችሁ ድህነታችሁን ሲሆን ሲገባው የተፈጠራችሁበትን ዘራችሁ ያለበትን ሀገር